2 አመት ብቻ ነው ሰርቼ የምመለሰው ብለን ከሀገር እንወጣለን። ወደ ስደት ከገባን በኋላ ማይቻለውን ህይወት መቻል እንጀምራለን። ለመጀመሪያ ወደ ስደት የገባን ሰዓት ይርበናል። አንዳንድ ዳቦ ነው የምንበላው። ቋንቋው አዲስ ይሆንብናል። ምግብ ስጡን ማለት አንችልም፣ ይርበናል። አየሩ አዲስ ሆኖብን እንታመማለን። ለሁሉም ነገር አዲስ እንሆናለን። ወደ ስደት ለመጀመሪያ ጊዜ ሲመጣ በጣም ይከብዳል፣ በጣም ይከፋል። የሚታለፍ ቀኑ ራሱ መሽቶ የሚነጋ አይመስልም። ከዛ በኋላ ማይቻለውን ነገር መቻል እንጀምራለን። 2 አመት ብለን የመጣነው እንደ ቀልድ 4 አመት 5 አመት እንሄድበታለን። አልሞላ ይላል ህይወት። ላባችንን ጠብ አድርገን እንኖራለን። ላባችንን ጠብ አድርገን እንሰራለን። ግን ሀገር ያለው ሰው ይሄንን ነገር አያውቅም። ምክንያቱም አዳምሽ በፊልተር ፊቱን ሸፍኖ ህመሙን ደብቆ ፎቶ ስለሚልክ ደህና ናት ብሎ ነው ሰው የሚያስበው እንጂ እሷ ታማለች፣ ደክሟታል። ግን በቃ ታስመስላለች። ላቧን ጠብ እያደረገች ነው የምትሰራው፣ ግን ለቤተሰቦቿ ምሰሶ ትሆናለች።